ዛሬ ይሄንን የመሰለ ወርቅ እውነት ወርቅ የመሰለ የጌማት አሰራር በጣም ቀላል ነው። ብዙ ሰዎች የሚያስቸግራቸው የሚቸገሩበት ጌማት ነው እና ብዙዎቻችሁ እንደ ዝንጅብል እንደ ጫጩት ብዙ ነገር ነው የሚሆንባቸው፣ ግን በቀላሉ አብረን እንሰራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። ይሄ እርጎ ነው። እዚህ ጋር ግራሙን እያየሁ ነው፣ ስንት ግራም እንደሆነ ልነግራችሁ ፈልጌ። ማንኪያ ከማለት ግራሙ ይሻላል። አያችሁ፣ እዚህ ጋር 400 ግራም ነው። ሁሉንም ነው የምጨምረው። እርጎ በነገራችን ላይ ጌማት በጣም ነው የሚያሳምረው። ያው እንትኑን ግራሙን እያሳየው ነው፣ ግን በካሜራው በደንብ አልታየም መሰለኝ። እዚህ ጋር 2 የሾርባ ማንኪያ ሱካር፣ እዚህ ጋር 4 የሾርባ ማንኪያ ዱቄቱን ወተት፣ እዚህ ጋር 2 የሾርባ ማንኪያ ነሻ ወይንም ካስተርም አለ። ነሻ ማለት የበቆሎ ዱቄት ነው። ካስተሩ ከሌለ ነሻ ብቻ 4 ማንኪያ መጨመር። 4 የሾርባ ማንኪያ ካስተሩ ምንድነው መልክ እንዲሰጠው ነው። እሱም እንደ ነሻ ነው። አንድ እንቁላል ካልፈለጋችሁ እንቁላሉን አለመጨመር ትችላላችሁ። እኔ ብዙ ጊዜ ሲሰራ አልጨምርም። 2 የሾርባ ማንኪያ ዘይት፣ ጨው ትንሽ፣ እዚህ ጋር ትንሽ ለብ ያለ ውሃ ጨምራለሁኝ። ለብ ያለ ውሃ ጌማትን በጣም ነው የሚያሳምረው። ለብ ያለ ውሃ፣ 1 የሾርባ ማንኪያ እርሾ። ይሄው በዚህ መልኩ በደንብ አድርጌ አዋህደዋለሁኝ። ይሄው የእጅ መምቻው በሱ በደንብ አድርጌ ነው የምመታው። አሁን ይሄው ዱቄቴን እየጨመርኩ ነው። እስካሁን ዱቄት አልጨመርኩም፣ ሌላ ነገሩን ነው የጨመርኩት። 2 ኮብ ወይንም 2 ብርጭቆ 3። እናንተ እንደ ቤታችሁ መቀነስ መጨመር ትችላላችሁ፣ እንደ ቤተሰባችሁ። እኔ 4 ብርጭቆ ነው ያደረኩት። ይኸው በዚህ መምቻ በራሱ በደንብ አድርገን እንመታለን። የጌማት አጂና ወይንም ሊጥ ቀጠን ማለት ነው ያለበት። ብዙ ጊዜ ብዙ ልጆች ሲሰሩ ሲያጅኑ አያቸዋለሁኝ። የመጨረሻው ወፍራም ነው። ወፍራም መሆን የለበትም፣ ቀጭን መሆን ያለበት። ይኸው በደንብ አድርገን መምታት አለብን። በዚህ መልኩ አያችሁት እንዴት እንደሚወርድ። ይሄ ቪዲዮ በፊት ነበር መልቀቅ የነበረብኝ፣ ግን አልተመቸኝም። ለአንድ ሰዓት ደግሞ ሸፍኜ ተዋለሁኝ። በደንብ ኮፍ ይላል። 1 ሰዓት በቂው ነው። ይኸው በዚህ መልኩ ሸፍኜ ተዋለሁ። ከ1 ሰዓት በኋላ እንገናኛለን። ይሄው ኮፍ ብሎልኛል። እሳቱን አያችሁ። ዋና ነገር እዚህ ጋር ጫጩት እንዳይሆንባችሁ፣ የዝንጅብል ቅርጽ እንዳይወጣባችሁ ከፈለጋችሁ እሳታችሁን መጥኑ። ዘይቱ መሞቅ ነው እንጂ ያለበት መጋል የለበትም። አያችሁ፣ ጠብስ አደርግበት ወዲያውኑ ብድግ ብሎ ወደ ላይ ትንሽ ቆየት ብሎ ወደ ላይ ከወጣ ቆንጆ ነው። አያችሁት? እኔ አሁን ጣል ሳደርገው ወደ ውስጥ ገባና ብድግ አለ። ይሄ ቆንጆ ላይ ነው ያለው። ደግሞ ጣል ስታደርጉት ወደ ውስጥ ሳይገባ ከላይ ላይ ብድግ ካለ ያ ዘይቱ በጣም ግሏል ማለት ነው። በሱ ላይ መጠቀም የለባችሁም። እሳቱን አጥፍታችሁ ዘይቱን አቀዝቅዙ።
አሁን ይሄው አጂናውን አንዴ መታ መታ አደርገዋለሁኝ፣ አየሩን አተነፍሰዋለሁኝ ማለት ነው። እኔ በዚህ መልኩ ነው የምሰራው። ይሄው እንደዚህ ስትጨምሩት ወደ ውስጥ ሲሰምጥና ከዛን ብድግ ይላል። ያ ነው ዋና ነገሩ። አሁን የኔ ትንሽ መሞቅ ቀርቶታል። አያችሁ፣ ቶሎ ብድግ አላለም። ያ ማለት ትንሽ አልሞቀም ማለት ነው። ይሄንን ሲስተም ተጠቀሙ። ብዙ ልጆች ናችሁ ኮሜንት ላይ የጻፋችሁልኝ ጫጩት ይሆንብኛል፣ የሆነ ነገር ይሆንብኛል፣ ዝንጅብል ይሆንብኛል፣ ደብዱብ ይሆንብኛል፣ አሻንጉሊት ይሆንብኛል ያላችሁ ብዙ ልጆች ናችሁ። ለዛ ስለሆነ ይሄው እንደዚህ ቼክ አድርጉት። እሳቱን ቀንሱ። ዘይቱ ሊጡን ጠብ ስታደርጉት ወደ ላይ ካልወጣ ገና ነው ማለት ነው። ትዕግስት ይፈልጋል ጌማት፣ ሌላ ምንም ነገር አይፈልግም። ትዕግስት ብቻ ነው የሚፈልገው። አያችሁት እንዴት ብድግ ብሎ እንደሚነሳ? ወደ ውስጥ ይሰምጥና ተመልሶ ወዲያውኑ ብድግ ይላል። ዘይቱ ደግሞ በጣም ከጋለ ጣል ስታደርጉት ወደ ውስጡም አይሰምጥም፣ ወዲያው ወደ ላይ ነው እንትን የሚለው። ያ ዘይቱ ግሏል ማለት ነው። ይሄው እንደዚህ እየጨመርኩ እየጋለ ይሄዳል። በትንሽ የሻይ ማንካ ናት እኔ የምጠቀመው። ፕላስቲክ ማንካ ካላችሁ በፕላስቲኩ ተጠቀሙ። ይሄ እጃችሁን እንትን ይላል። እንደዚህ እያደረኩ መጥበሻውን ሞላለሁ። አላማስለውም። እንደዚህ ብቻ ጣል ጣል እያደረኩ መጥበሻውን ሞላለሁ። እኔ አሁን ግማሹን ማሳየት እችል ነበርኩኝ። ለምን ግማሹን ሰርቼ መጥበሻውን ሞልቼ ተመልሼ መምጣት እችል ነበርኩኝ። አይደለም ለእናንተ ግልጽ እንዲሆንላችሁ ስለፈለኩኝ ነው። ይሄን ቪዲዮ ደግሞ ላይክ፣ ሼር፣ ዩቲዩብን ሰብስክራይብ አድርጉልኝ። ቪዲዮ ይጠቅማችኋል። እስከ መጨረሻ እዩ። አውቃለሁ የምግብ ቪዲዮ ማየት የማይፈልግ ብዙ ሰው አለ። ግን አንድ ቀን ይጠቅማቸዋል። አሁን ጊዜው ተሻሽሏል። ሁሉም እየሰራን ነው። በተለይ አዲስ ከሀገር ለምትመጡ ልጆች ይሄ በጣም ይጠቅማቸዋል። እንደውም ሴፍ ማድረግ ነው ያለባችሁ። እዚህ ጋር ብርጭቆ ውስጥ ያለው ዘይት ነው። ውሃም መጠቀም ትችላላችሁ፣ ግን ውሃው ጥሩ አይደለም። ከዘይቱ ጋር ይፈናጠርና ፊታችሁ ላይ ዘይቱ ላይ ጠብ ስታደርጉት የውሃው እንትን ጥፍጣፌ ፊታችሁ ላይ ዘይቱ ጋር ሲጨመር ይፈናጠራል። ለዛ ስለሆነ ብርጭቆ ላይ ዘይት ተጠቀሙ፣ ውሃ አትጠቀሙ። በተለይ አዲስ ከሆናችሁ ዘይት ተጠቀሙ። ይኸው በዚህ መልኩ መጥበሻውን ሞላሁት። ከዛን አሁን እሳቴን ጨምራለሁ ማለት ነው። እሳቱን አሁን ጨምርና ከዛን ጠብሳለሁ። አያችሁ እሳቱን ተጨመርኩ። በቀዝቃዛ ዘይት ደግሞ ገና ሳይግል ከጨመራችሁት ይሰነጣጠቃል። ልክ እንደ ብስኩት ይሆንባቸዋል። ይሄ ደግሞ አረቦች አይወዱትም። መግቢያዬ ላይ እንዳሳየዋችሁ ክብ ሆኖ ልስልስ ሲል ነው የሚፈልጉት እነሱ። ጌማት መጥበስ ትንሽ ያደክማል። በጣም ነው የሚያደክመው። ይኸው አሁን ቀልቶልኛል። አው ስንጥቅጥቅ ያለው መጀመሪያ ዘይቱ በደንብ ሳይግል ስለጨመርኩት ነው። ለምን እኔ ከጅምር ጀምሬ ነው ያሳየኋችሁ። አሁን እሳቴን ቀነስኩ። ላወጣው ሲል ደግሞ እሳቱን ቀንሳለሁኝ። አሁን እስኪ ላሳያችሁ። የመጀመሪያው ጅምር አልነበር። አሁን ይሄን እዩ እስኪ። አያችሁ እንዴት ብድግ እንደሚል አያችሁት? በቃ ይሄ በጣም ቆንጆ ነው። ቅርጽ ሰጠዋል።
አውቃለሁ ቪዲዮ ትንሽ ረዝመዋል፣ ግን ለእናንተ ግልጽ እንዲሆንላችሁ ነው። አያችሁ ከቀደም ዘይቱ ያን ያክል አልሞቀም ነበር። አሁን ቆንጆ ሆኖ ስለሞቀልኝ ይኸው ገና ስጨምረው ወደ ውስጥ ይገባና ተመልሶ ደግሞ ብድግ ይላል። ይሄ ነው ትክክለኛ የጌማት አሰራር። ቆንጆ ቅርጽ ያዘልኝ። ይኸው በዚህ መልኩ ሞልቼ ደግሞ ከዛን ጠብሼ ያወጣለሁኝ ማለት ነው። ክፍት ክፍት ካለ በዚህ መልኩ ይኸው እሳቱን ከጨረስኩ ከሞላው መጥበሻውን ከሞላው በኋላ እሳት እጨምርለታለሁኝ። ከዛ በኋላ ምንም ስለማይሆን ማለት ነው። የሚበላሸው ይሄ ጫጩት ምናምን የሚሆነው የዝንጅብል ቅርጽ የሚይዘው መጀመሪያ ዘይቱ አብዝቶ ከሞቀ ነው። አያችሁት እንዴት እንደሚያምር። እያችሁ ወርቅ 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 የመሰለ ጌማት ያሰላም። ይሄ ነው ጌማት፣ በቃ ትክክለኛ ጌማት። ብዙ ሰው ጌማት ይለዋል፣ ዘላቢያ ይለዋል፣ ሉቄማት ይባላል። ብዙ ነገር ብዙ ስም ነው ያለው። ይሄን የመሰለ ወርቅ የመሰለ ጌማት። ዘይቱን ስናወጣ በደንብ ማንጠፍጠፍ አለብን። አሁን እዚህ ጋር ሱካር ሺራ ሰርቻለሁ። በዚህ መልኩ ጨምርበታለሁ። ያ ሰላም እንዴት እንደሚያምር ይዩት እስኪ። ሺራው መጀመሪያ አንድ የሰርታችሁ ማስቀመጥ ትችላላችሁ። ሁሌ አለማያችሁት። አይ ጾም መሆኑ አሁን ራሱ አስጎመጀኝ ቪዲዮን። ይሄው ትክክለኛ ጌማት በቃ ያልደረቀ ቅርጽ ያለው በጣም የሚያምር የሚጣፍጥ እና ቪዲዮዬን ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉ።